ይዟል፣ በትር ይዟል። በትርህን ጣለው አለው። በትሩን ሲጥለው እባብ ሆነ። እባብ አሁን አንተ አይጥ ብታይ ሸሽተህ ነው የምትሄደው። እባብ ሲሆን አሁን ፈርዖን ሊወርቀው አለ። መልሰህ ያዘው አለ። ሲይዘው በትር ሆነ። ይህን ሸኔም ጠንቋዮች ያደርጉታል አለና ያኔስ የሚባሉ ጠንቋዮች አሉት። ፈርዖን ጠራቸውና በትራቸውን ሲጥሉ እባብ ሆነ በምታት። የሙሴ አማናዊ ነው፣ የእነሱ መታተብ ነው። አንስተው መያዝ ግን አልቻሉም ይላል። እጅህን ከብብትህ አስገባለው፣ ለምጽ ሆነ። መልሰህ አድርገው አለው፣ ለምጹ ዳነ። ዛሬ ስንት ለምጻሞች እኮ አለን እንዳድነን ብናገኝ እንደ ሙሴ ያለ መምህር ማለት። ከዚያ እነዚያም አደረጉ አልቻሉም። ቢል ፈርዖን አለቅም አለ፣ ቢል ፈርዖን አለቅም አለ። አሁን ባጭሩ ለመናገር ጊዜው ስለሄደ እግዚአብሔር ሙሴን በመጨረሻ ምን አለው? ማዕሌት ተነሳ፣ ወደ ወንዙ ውረድ አለው። ግልጽ ብቻ የአባይ ውሃ ብቻ ነው ያለው። ውረድና ውሃውን በብትር ምታው አለው። ሲመታው ውሃው ደም ሆነ። ይሄ በጣም አስቸጋሪ ታሪክ። ይሄ ለሰው ሕይወት ቀዳሚ ሕይወቱ ለሰብእ ክሎማይ ነው። ሰው ውሃ ካልጠጣ እንጀራ ካልበላ መኖር አይችልም። ስጋ የለበሰ ውሃው ደም ሆነ። ከአንድ ወንዝ ላይ እየቀዱ በጣም ይገርመኛል። ግብፃውያን ሲቀዱ ደም ሆነ፣ እስራኤላውያን ሲቀዱ ውሃ ይሆነ። በጣም ተገረመ። ይሄ የመጀመሪያው መቅሰፍት ነው። ከዚያ በኋላ ደግሞ 9 መቅሰፍት፣ ዝም፣ አንበጣ፣ ደጎበያ፣ ጨለማ፣ በረዶ በተራ እነዚህ ሁሉ መቅሰፍት መጡ። ከዚያ በኋላ ፈርዖን ጨነቀውና ሙሴና አሮንን ጠራቸው። ወደ እግዚአብሔር ጸልዩልኝ፣ አምላካችሁን ኃይሉን አውቄአለሁ ተረድቼዋለሁ አለና ሲነግራቸው መቅሰፍቱን ጸልየው አቆሙለት። ከዚያ በኋላ ደግሞ ሲቆምለት አለቅም አለ። የመጨረሻውን ስሙ። ሊለቅ የቻለው ፈርዖን ወአውፅኦሙ በወርቆ በብሩር ይላል። እንዘ ሚካኤል የሐውር ቅድመ ትዕይንቶሙ ለእስራኤል መርሖሙ መዓልተ በደመና ይላል ቅዱስ ያሬድ። መርሖሙ መዓልተ በደመና። አሁን እግዚአብሔር አምላክ እስራኤልን ሊያስወጣ ሲፈልግ ሞተ በኩር አመጣ። ሞተ በኩር ማለት መጀመሪያ የተወለደውን የሚገኝ በኩር ማለት የመጀመሪያ። ከዚያ በኋላ በግብፃውያን ከተማ ሞተ በኩር እግዚአብሔር አዘዘ። በአንድ ሌሊት በአንድ ቀን በኩር የሆነው የመጀመሪያ የሆነ ሁሉ አልቆ አደረ። ከዚያ በኋላ አማካሪዎች ወደ ፈርዖን ሄዱ። ፈርዖን አሉ አቤት